ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄንን ቪዲዮ ሸር እንድታረጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ እጃችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛዋ ሙልዬ ታፈሳ ትባላለች፣ እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታረጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ ጓደኛው እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይቺኛዋ ገዳዩዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገዳዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው። ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጣቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነውና በሉ፣ ቀመሱ፣ በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ፣ ወደቁ፣ አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ። ይቺ ባለቤቴ እርጉዝ ነበረች። የመጣ ሰዓት ደርሶ ከዛ ትንሽ ምንም ባልታወቀ ሁኔታ ሆስፒታል ገብታ ነበር። ከዛ ከወለደች ህፃኗ ከተገላገለች በኋላ እሷ በዛው አረፈች። ልጅቷ ግን ድናለች። የት ሀገር ነው? ሳውዲ አረቢያ ላይ ናት። ሶሪ ማይ ብራዘር፣ በጣም ይቅርታ ወንድሜ፣ በጣም አዝናለሁ። ነፍሷን ይማረው ልበል፣ አላህ ይርሐማት ልበል፣ ምን ልበል? አሸናፊ ካለ ኦኬ። ወረቀት የለንም የሁለታችንም ማለት ነው። በህገ ወጥ ነበር ይሄድ ነው። ወይኔ ጉዴ! እቤት ውስጥ ነው የወለደችው? የሚያለቅስ ስቲከር አትላኩ ኮመንት ላይ። የተሰበረ ልብ አድርጎ ይዘጋል። ወንድሜ እኔን አይዞክ አይዞክ። እቤት ውስጥ ነው? እቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል፣ አምቡላንስ ተጠርቶ አምቡላንስ ደርሶላት ያው ሆስፒታል ነው ልጅ ተገላገለችው። ግን ያው በግሉኮስና በእንትን እስከ 14 ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ። ግን ከዛ ምንም ነገር ሳታውቅ ያው በ14ኛ ቀኗ አረፈች። አሁን ከሞተ 6ኛ ቀኗ ይዛለች። ወይኔ ወይኔ ወይኔ። አይዞክ ወንድሜ፣ ነፍሷን ፈጣሪ ማረው። አይዞክ። እና ልጅም ደግሞ እዚህ ያለችው በህግ ስር ውስጥ በህግ ውስጥ ነው ያለችው። ህፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ያው ምንም አይነት ነገር እንትን የሌለ ነው። ህፃኗም አንድ ላይ ያው እንዲገቡልን። አይዞክ ወንድሜ። ልጇም ያው ወይኔ በጣም እናዝናለን። ፈጣሪ ነፍሷን ይማረው። አይዞክ። ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድሜ። እሺ እሺ። በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋለሃለች። ቢያንስ በእሷ ተጽናናለህ። ማስታወሻ ጥላልክ ነው ሄደችው። አይዞክ፣ በርታ በል እባክህ። እሺ። ይከብዳል እኮ እናትሽ ማንም እንደሌለኝ እያወቀች ነበረ ጥላኝ ሄደች። ሆናላ ያመጣችኝም እሷ ነበረች። እንደዚህ አይነት ያው እንለወጣለን ሰው ሀገር ብለን ነበረ። አይዞህ አላ ወንድሜ። ጨከነችብኝና ያው ልጇን ጥላ ነው ሄደች። ምንም አይዞህ ወንድም። በጣም ይከብዳል በእውነት። ቆየክ ካንተ ከመጣህ ወይ እሷ ቀድማ መታ ነው የወሰደችክ? ኧረ አሁን ገና ነኝ 2 ዓመት ምናምን ነው። ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም
ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተሰቃይ። ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን አሁንማ ቋሚ ስራ አግኝቻለሁ፣ ይስተካክል ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በመሀል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሳታርፍ አንድ ቀን የሆነ ነገር ደስተኛ ሳትሆን አይዞክ ወንድሜ አይዞክ። በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው አለ ኢትዮጵያ አለን። መጀመሪያ ሴት ልጅ አለ። የመጀመሪያ ሴት ልጅ ያለች ነው። አሁንም ሴት ናት። ወይኔ እናት በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም። እየተጫወትን ምንም የዛ ቀን ራሱ ብዙ አንድ 10 ደቂቃ አልሞላውም። በቃ ሰውነቷ ሲቀየር ማለት ነው። በቃ ካፋ ዝም ብሎ በተኛችበት ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ መጥቶ ወሰደ። በቃ አምቡል ያው በማሽን ኃይል ነው ልጅዋም የተገላገለችው። እሷ ምንም አታውቅም። እስከ 14 ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው። 14 ቀን ሆስፒታል ውስጥ በህይወት ቆይታለች ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር። በግሉኮስ ምንም አታውቅም። ራሷ ግን ትንፋሿ ነበረ። በጣም ያሳዝናል በእውነት በጣም ያሳዝናል ወንድሜ። ፈጣሪ ነፍሷን ይማረው። ምን ይባላል ሌላ ባለው በሰው ሀገር እና ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ? አዎ ልጅ እኔም ወረቀት የለኝም ምንም ነገር። ያው እንደምትጠይቅ ወረቀት የሌለው ሰው ደግሞ ተደብቄ ነው። እኔ ራሱ ብያዝ የሁሉም ነገር አላውቅም ነበር። ግን ያው በውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወት መዳን አልቻለም። እኔ ትድንልኛለች ብዬ ነበር እያሰብኩ ነበር። በቃ ዛሬ ነገ ትሻላለች። እሷ ግን አልቻለም። ፈጣሪ ወደደውን አደረገ። እሱ ለምን ማናችንም ከቀናችን አንመልፍም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከእሷ ነው ጋር ነገ ልጅ እናቴ የት ነበረች ራሱ ብትያው አለ ከነ ልጇ እዛው ሄዳለ ራሱ ልጆቿ ማስታወሻ ራሱ እዛ ብትሆን ይሆናል። ሳስ ስግደት ላይ መሆን አንድ ነገር እንትን ሳትል እዚሁ ደግሞ መቅረት ራሱ አንተ ትሄዳለህ? እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ። ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁን አትወስድም? አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ይቃማ ሊኖርክ ይገባል። ካለበለዚያ አይሰጡህም። ማን ነው ልጃችሁን መውሰድ የሚችለው ከመንግስት ከሆስፒታል? እንትን ኤጀንሲ ነው እንጂ እኔ መረከብ ራሱ እዛ መድረስም አልችልም። ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደዚህ እኮ። ከአባት በላይ ማን ነው ታዲያ ውክልና የሚሰጠው? ማን ውክልና ሊሰጥ? አንተ እኮ አባት ነህ። የመጀመሪያ ተጣሪ እኮ አባት ነው ለልጅ። ያው ከእናቷ እንደ ኢትዮጵያ እንዳለ ካርጋችሁ ውክልና ልትሰጡ ነው ወይስ ማን ሊሰጥ ነው ውክልና ለህፃኗ? ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየው ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው። እናትየው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ያለው ውጭ ጉዳይ ሚኒስቴር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው ያለችው ባለቤት? አስክሬኗና ልጅ ከየት ነው ያሉት? ጅዳ፣ ሪያድ፣ የት? አረ አላልሳ ውስጥ
አላል ሳይት ነው ወደ ደማም ሂጃ ለሪያድ ለየትኛው ከተማ ይቀርባል? ደማም ይቀርባል። ደማም ሪያድም ያው ነው፣ በዛው ነው ሪያድም ያው ግማሽ መንገድ ላይ። እሺ እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንርዳክኛ? ምን እናግዝክ? ያው በምችሉት አክል ያው ብዙ ብር ይጠይቃሉ እነሱ እንትን እስከ 18 ሪያል ምናምን ብሎኛል። አስክሬኗን ለመሸኘት አስክሬኗና ልጅቷ ህፃኗ ማለት ለምን አስክሬኗ እዛው አይቀበርም? ቤተሰቦቿ እንዲመጣ ፈልጉት። እሺ ኤምባሲ በጣም ቤተሰቦቿ ምናምን አይቀበር? በኤምባሲ ምናምን አይቀበርም? ከበራ አያደርግም ይሄንን? የኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲ ኢትዮጵያን ኮሚኒቲ ከበራ አያደርግም ይሄንን የአስክሬን ሽኝት? አያደርግም ማለት ቀጥታኛው ብቻ ከዛ ወረቀት ያለው ወደዚህ አካል እሱ መጥቶ ፖሊሶችን አነጋግሮ እሱ ነው የሚሸኘው። ፖሊሶቹ ያው እንደዚህ ዜግነቷ እንደዚህ ነው ሀገራችን ልጅ ነች ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው። ማንነቷ እዚህ ጋር አልተገለጸም። አሁን እሷ ምንም ነገር ስለማታውቅ ማንነቷ ምንም ነገር አይታወቅም እኮ ገባኝ። ገንዘቡን በድንገት ነው ከቨር አያደርግም ወይ ነው የኔ ጥያቄ። ኢትዮጵያን ኮሚኒቲ ከቨር አያደርግም ወይ ኤምባሲ? ኢትዮጵያ ኤምባሲ አያደርግም። እኔ እሱ ራሱ ጠይቄው ነበር። አያደርግም። ከዚህ በፊትም የገባበት እንደዚህ ነው አስክሬን ምናምን ብሎ እሱ ነው ራሱ ያናገረኝ። ኦኬ እሺ ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ አላውቅም። አስክሬን በሞተበት ይቀበር በሚል ማመን ሰው ነኝ እኔ። እዚህ ከሞት ለልጅቷ ለህፃኗ ብለሽ ሀቢባ ለህፃኗ ብለሽ እቺ ልጅ ደግሞ ማስታወሻ ለህፃኗ ምን ማድረጊያ? ህፃኗን መሸኛ ካልከኝ ለህፃኗ መላኪያ ኦኬ። አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለአስክሬን ግን አሰባስቤ አላውቅም። በጣም ብዙ ጊዜም ተጠይቄ ለአስክሬን አንተን በማገዝ በምንችለው ነገር እናግዝህ። ለአስክሬን ግን አደረኝ ያላሰባስበው ለልጅ አሁንም የሚያለቅስ ስቲከር አትላኩ። ድጋሚ ኮሜንቱን ይዘጉታል። ኮሜንት ሞዴሬተሮች የሚያለቅስ ስቲከር አትላኩ።